እሁድ ማታ ከ10 ሰዓት በኋላ ወይም ከ11 ሰዓት በኋላ ከጓደኞቹ ጋር የሚጠጣ የሚጨፍር የሚያጨስ የሚዝናና ሰው ሳምንቱን ሉዝ አደረገው ማለት ነው። the ultimate goal of human being የሰው ልጅ መጨረሻ ገንዘብን ማግበስበስ አይደለም። ካልቀደምከው ትቀደማለህ። በዓለም ላይ ካሉ ሰዎች ማክሲመም 1 or 2% መሪዎች ናቸው። የቀሩ 98 ተከታዮች ናቸው። በምርጫቸው ነው። አንድ ሰው ከእንቅልፉ ሲነሳ የሚቆጣጠሩት ወይም ገዢ የሆኑበት 4 ነገሮች 4 አንቴናዎች አሉ። in the western world ዝቅጠቱ እየመጣ ዝቅጠቱ ውድቀቱ እየመጣ ያለው የፋሚሊ መፍረክረክና ያ ሞራሉ መፈረካከስ ነው። ይሄ ፋሚሊውን የሚንቅ ፋሚሊውን የማያከብር ፋሚሊውን የማያገለግል ፋሚሊውን የማይወድ ማህበረሰብ ሀገር ሊሆን አይችልም። መጣና ሰውየው እሺ ብሩን ሰጠውህ፣ ምን አደረክበት? ጤናውን ሰጠውህ፣ ምን አደረክበት? አይን ሰጠውህ፣ ምን አደረክበት? ጆሮ ሰጠውህ፣ እግር ሰጠውህ፣ ገንዘብ ሰጠውህ፣ ጊዜ ሰጠውህ፣ ዘመድ ሰጠውህ፣ ሀገር ሰጠውህ፣ ምን አደረክበት? ኢኮኖሚ የሚቀየር ነው። ሁኔታ የሚቀየር ነው። ጦርነት የሚቀየር ነው። ዘረኝነት የሚቀየር ነው። እነዚህ ነገሮች ሁሉ ያልፋሉ። የማያልፍ የሰው ህይወት ነው። ጊዜ ከተሰጠን ትልቅ ቸርነት ታላቁ ነው። ቅርብ ጊዜ አንድ የተሰጠ ሪሰርች ነበረ። አንድ ሰው አዲስ ቢዝነስ ጀምሮ ቢዝነሱ እንዲሳካለት ወሳኝ ነጥቦች ምን ምንድናቸው? አንደኛ አይዲያ፣ ሁለተኛ ካፒታል፣ ሶስተኛ የተመቻቸ ኢንቫይሮንመንት፣ አራተኛ ትክክለኛ ፕሮዳክት ወይም ሰርቪስ፣ አምስተኛ ፕሮፐር ማኔጅመንት ቲም፣ ከዛም በኋላ ስድስተኛ በትክክለኛው ጊዜ ቢዝነሱን መጀመር ይልና ሰባተኛ ፕሮፐር ማርኬት ውስጥ ኦፐሬት ማድረግ ነው። ከነዚህ the most important element ሰው ሰክሰስፉል እንዲሆን የሚያደርገው ምንድነው ተብሎ ሲጠና ከሰባቱ በትክክለኛ ጊዜ ትክክለኛን ስራ መስራት መቻል ነው። አይዲያ ኖሮ፣ ስትራቴጂ ኖሮ፣ ሊደርሺፕ ቲም ኖሮ፣ ካፒታል ኖሮ፣ ኢንፍራስትራክቸር ኖሮ ያለ ጊዜው ከተንቀሳቀሰ ይህ ሰው ፌል ያደርጋል ማለት ነው። ፕሮፐር ታይም ማኔጅመንት፣ ጊዜን መጠቀም። ጊዜ ላይ የኔን ልምድ ትንሽ ሼር ላድርጋችሁ። ማታ ማታ ቀኔን መገምገም ወዳለሁ። the last 30 minutes has to be very quiet። ከመተኛታችን በፊት በሶሻል ሚዲያ፣ በሬዲዮ፣ በቴሌቪዥን፣ በወሬ፣ በስልክ መተኛት የለብንም። ያ ተዘግቶ የመጨረሻዋ 30 ደቂቃ ኳሊቲ ኢቫሉዌሽን ጊዜያችንን የምናይበት ቀን ነው። ከዛም በኋላ የነገውን ቱዱ ዛሬ መስራት አለብን። ነገ ምሰራውን 10 ነገሮች ዛሬ ማታ ከቶፕ እስከ ቦተም መጻፍ አለብን። ሰዎች ነገ ጠዋት ከእንቅልፋቸው ሲነሱ ቱዱ ሊስት ይዘው ካልተነሱ ከጎረቤታቸው ኋላ ነው ገና ምን ልስራ ጠዋት ይጠይቃሉ። ቀኑ ሄደ ማለት ነው። ጊዜው አመለጠ። ማታ ነገ የሚሰሩትን ጽፈው የሚያድሩ ሰዎች በጣም ሰክሰስፉል የሚሆኑ ሰዎች ናቸው። በጣም ሰክሰስፉል የሚሆኑ ሰዎች ነገ የሚሰሩትን ዛሬ ማታ ጽፈው የሚያድሩ ነው። ሌላ the most sacred moment in my week በሳምንቴ ውስጥ በጣም የተቀደሰው ሰዓት ጠዋት አምልኮ ምናምን እሁድ እንዳለ ሆኖ እሁድ ማታ ነው። እሁድ ማታ ከ10 ሰዓት በኋላ ወይም ከ11 ሰዓት በኋላ ከጓደኞቹ ጋር የሚጠጣ የሚጨፍር የሚያጨስ የሚዝናና ሰው ሳምንቱን ሉዝ አደረገው ማለት ነው። Sunday afternoon is the most important time of any strategic leader። ሳምንትን የምትገዛበት ሳምንት ነው። አመቺ ቦታ 3 ነገሮች ያስፈልገዋል። ኳይት እና አመቺ ቦታ፣ ንጹህ ባዶ ወረቀት እና እርሳስ። ይሄ አዲስ ወደኔ እየመጣ ያለውን ሳምንት እንዴት ነው ማሳልፈው?
ሰኞን፣ ማክሰኞን፣ ሮብን፣ ሐሙስን፣ አርብን እንዴት ነው የምጠቀምበት? ከዛም በኋላ አርብ ማታ እሁድ ማታ ቁጭ ብዬ አርብ ማታ ሳምንቱን ስዘጋው ምን አቺቭ አድርጌ ነው ምዘጋው? So you have to take over the week. ካልቀደምከው ትቀደማለህ። በዓለም ላይ ካሉ ሰዎች ማክሲመም 1 or 2% መሪዎች ናቸው። የቀሩ 98 ተከታዮች ናቸው። በምርጫቸው ነው። እሁዳቸውን በመዝናናት ሰኞ የሚመራቸው ሰው ስላለ ሰኞ ለመከተል ይዘጋጃሉ፣ ሰኞ ለመምራት የሚዘጋጁ ደግሞ አሉ። So time management is the most important thing. በዚህ ታይም ማኔጅመንት ውስጥ አንዱ የታይም ማኔጅመንት ጠላት ፕሮካስቲኔሽን ነው፣ ወይም ደግሞ ነገ ሰራዋለሁ፣ እሁድ ሰራዋለሁ፣ መጪው ሳምንት ሰራዋለሁ ብሎ ማስተላለፍ። ይሄ the big frog principle ብሎ ብራያን ስቴሲ የጻፈው መጽሐፍ ላይ በጣም አንድ የምወደው saying አለ። ይሄ ምንድነው? ሰዎች ተሰደው ቢሄዱና የዛ ሀገር ሰዎች ምግባቸው እንቁራሪት ቢሆን እሱ ደግሞ እንቁራሪት ቢጠላ፣ እንቁራሪት ካልበላ ደግሞ አደጋ የሚመጣበት ከሆነ እንቁራሪት ያቀርቡለታል። ትልቅ ወፍራም እንቁራሪት፣ መካከለኛ እንቁራሪት፣ ትንሽ እንቁራሪት፣ ሚጢጢ እንቁራሪት። መብላት ካልቀረ ከትልቁ ጀምር ይላል። መስራት ካልቀረ ከሚያስፈራራ ትልቅ ቻሌንጅና ትልቅ ፕሮብለም ጀምር። እሱን ካፈረስከው በኋላ ኑሮ ሁሉ ቁልቁለት ነው የሚሆን። ማሸነፍ ካልቀረ መጀመሪያ ትናንሽ የመንደር ጠላቶችን አትጣላ፣ ታላላቅ ጠላቶችን አሸንፍ። ከዛ ስትጀምር ታሸንፈዋለህ። you have to operate። ጊዜ የለኝም፣ ጊዜ ያለቀ ነው። ስለዚህ የምትሰጠኝ እያንዳንዷ ቀን በጣም ኢምፖርታንት ነች። የሰው ዕድሜ 70 ቢበዛ 80። 70 ማለት 25500 ቀናት ናቸው። 80 ማለት 29000 ቀናት ብቻ ናቸው። only 29000 days። ደግሞ በየቀኑ ልክ እንደ ኤቲኤም ዊዝድሮ ታደርጋለህ። አይወልድም፣ ወለድ የለውም፣ አይጨምርም፣ ዲክሪዝ ነው የሚያደርገው። so we have to work with a sense of urgency። አፍሪካ ውስጥ የታይም አስተሳሰብ ሊኒየር ነው። ግድ የለም ተመልሶ ይመጣል፣ መጪው ዓመት ይደርሳል፣ መጪው ዓመት ይመጣል። ወይም ደግሞ ፌታሊስት ነው። እግዚአብሔር ካለ ይሆናል፣ አላህ ካለ ይሆናል እያለ ፌታሊስት ሆኖ ሪስፖንሲቢሊቲውን ወደዛ እያስተላለፈ ሰርኩለር ታይም ቴብል ውስጥ ይገባል። ሊኒየር ታይም ቴብል ውስጥ የገቡ የዌስተርን ሲቪላይዜሽን ሲሪየስ የሆነ ዲቨሎፕመንት የሚያየው በዛ ነው። ታይም should never be wasted። ዛሬ ብዙ ሰዎች ኢትዮጵያንና ኢትዮጵያውያን ድሆች ናቸው፣ ዜሮዎች ናቸው፣ ምንድናቸው ይላሉ። አትጠራጠሩ። Our future is the top of the mountain። በጣም እጅግ ትጉ የሆኑ ብራይት የሆኑ ሃርድ ወርኪንግ የሆኑ የተዘጋጁ የተራቡ የተነቃቁ ወጣቶች ኢትዮጵያ ውስጥ ዛሬ እያየው ስለሆነ የኢትዮጵያ ፊውቸር በጣም ብራይት ነው። ዓለም እያተረፈ ነው የሚሄደው። ባይ ዘ ዌይ ዛሬ በዓለም ጂዲፒ ውስጥ ሰርኩሌት ስለሚያደርገው $1.6 ትሪሊየን አትደነቁ። ባይ 2050 የዓለም ጂዲፒ ደብል ነው የሚያደርገው። ሌላ አዲስ $100 ትሪሊየን ሊፈጠር ነው። ቴክኖሎጂ ድሪቨን የሆነ ጊዜያቸውን የሚጠቀሙ ራይት ቪዥን ያላቸው፣ ህልም ያላቸው፣ መነሳሳት ያላቸው፣ አቅም ያላቸው እነሱ ተወደደም ተጠላም ከሚፈጠረው ዌልዝ ውስጥ ተካፋይ ይሆናሉ። አንድ ሰው ከእንቅልፉ ሲነሳ የሚቆጣጠሩት ወይም ገዢ የሆኑበት 4 ነገሮች፣ 4 አንቴናዎች አሉ። አንደኛው አምላኩ ነው። ለአምላኩ ለተሰጠው ህይወት፣ ለተሰጠው እስትንፋስ፣ ለተሰጠው ጊዜ፣ ለተሰጠው ጤንነት ለአምላኩ ተጠያቂ ነው። ሁለተኛው ለህሊናው ነው። without ሰው ሳያይሽ when you're making decision every day decision እየወሰድክ ነው። ልተኛ ልቆይ፣ ላንብብ አላንብብ፣ ልነሳ አልነሳ፣ ልስራ አልስራ፣ ላውራ አላውራ፣ ይሄ ሁሉ you're making decision። የሰው ሂውመን ዲሲሽን ሜኪንግ ካፓሲቲ ራይት ኤንድ ሮንግን ዲሲሽን የማድረግ አቅም አለው። ነምበር 3 to your own family። ይሄ ፋሚሊውን የሚንቅ፣ ፋሚሊውን የማያከብር፣ ፋሚሊውን የማያገለግል፣ ፋሚሊውን የማይወድ ማህበረሰብ ሀገር ሊሆን አይችልም።
አሁን ብዙ ስትሬንግስ እያሳዩ ያሉት ፎር ኤግዛምፕል ኢንዲያ ኤንድ ቻይና ኢኮኖሚክ ፋክተሩ ብቻ አይደለም፣ ሞራል ፋክተሩ ነው። ኢን ዘ ዌስተርን ወርልድ ውድቀቱ እየመጣ ያለው የፋሚሊ መፍረክረክና ያ ሞራሉ መፈረካከስ ነው። የመጨረሻው አካውንታቢሊቲ ለጎረቤት ነው፣ ለሀገር ነው፣ ለህግ ነው፣ ለዜግነት ነው፣ ለማንነት ነው። እነዚህን አካውንታቢሊቲዎች the ultimate goal of human being የሰው ልጅ መጨረሻ ገንዘብን ማግበስበስ አይደለም። ገንዘቡ፣ ሀብቱ፣ ዕውቀቱ ምን ይፈጥራል? መድረክ ይፈጥራል፣ ፖዚሽን ይፈጥራል። ከዛም በኋላ ሰው ማዳመጥ ይጀምራል። አንዳንድ ጊዜ ምሁራን እያሉ ሰው በጣም ሀብታም መሃይም ያዳምጣል። ሀብት ፖዚሽን ይሰጣል። እንደነ ቢል ጌትስ ያሉ ሰዎችን እንደ ምናምን ያሉትን ቢሊዮነሮችን ሰዎች ዓለም ሁሉ ያዳምጣል። ሲናገሩ የአፍሪካን መሪዎች ያዳምጣሉ፣ የአሜሪካን መሪዎች ያዳምጣሉ። ፖዚሽን። ሰው በቻሌንጂንግ ሁኔታ ውስጥ የሚኖር ፍጡር ነው። ሰው ጠላቶቹ እጅግ በጣም ብዙዎች ናቸው። እንቅፋቶቹ በጣም ብዙዎች ናቸው። ወጥመዶቹ በጣም ብዙዎች ናቸው። ትልቁ የሰው ልጅ ጠላት ግን ተስፋ መቁረጥ ነው። ተስፋ በፍጹም የሰው ልጅ ህልም ካለው፣ ራዕይ ካለው፣ ፓሽን ካለው፣ በውስጡ የሰነቀው ነገር ካለ ተራራም ቢሆን በረሃም ቢሆን ባህርም ቢሆን ከፍዬ እሄዳለሁ ብሎ የማቋረጥ ትጥቅና እልህ ሊይዝ ያስፈልገዋል። እኔ በህይወቴ ያለፍኩባቸው ከባባድ ቻሌንጂንግ ጊዜዎች ነበሩ እና እነዛን ቻሌንጂንግ ጊዜዎች ግን በእግዚአብሔር እርዳታም እንዲሁም ደግሞ ተስፋ ባለመቁረጥ በእምነት የኔ ሰው ሁሉ ሶርስ ኦፍ ኢንስፒሬሽን አለው፣ የሚገፋው ነገር አለ። አንዳንዱ ጥሩ ኢንቫይሮንመንት፣ ጥሩ ጓደኛ፣ እናት፣ ወንድም፣ እህት በቃ በርታ የሚለው ገንዘብ ሲጎሎ የሚሰጠው አለ። እንደዚህ አይነት ይሄ ደግሞ ምንም ነገር የሌለው ብቻውን በአውላላ ሜዳ እሱና አምላኩና ራእዩ ብቻ ሆኖ ሰንጥቆም የሚያልፍ አለ። your greatest enemy is quitting ወይም ተስፋ መቁረጥ ነው። እጅግ በጣም ብዙ ሰዎች ያንን እንዳደረጉ ይታየኛል። በኢትዮጵያ ብዙ የሚባሉ አባባሎች አሉ። አንድ አይን ያለው በአቧራ አይጫወትም። ለምን? ተጠንቅቆ መጫወት እኮ ይችላል። ስለዚህ ሰውየው አንድ አይን አለኝ ብሎ ቤቱን ቆልፎ መቀመጡ ነው። ባለ አንድ አይኖች ውጡና ተጫወቱ፣ አይዟችሁ፣ አትፍሩ። ነገር ግን በጥንቃቄ ተጫወቱ። አንዳንዱ ጎመን በጤና ጎመን በጤና ስጋም በጤና ዶሮም በጤና መብላት ይቻላል። ያ ማለት ሪስክን አቮይድ አድርግ፣ አትሞክር። ቀደም አትበል እንዳትሆን ደም በደም ይባላል። ኖ በል ቀደም አትፍራ። ቀደም በላ አትፍራ። እነዚህ የሚባሉ እዩኝ ደብቁኝን ያመጣል። እዩኝ ያላሉ ግን እንደተደብቁ ይቀራሉ። ስለዚህ ልበስ፣ ተቀባ፣ ተናገር፣ ውጣ፣ አንኳኳ፣ ሞክር። እዩኝ ደብቁኝን ያመጣል ብለ በር ዘግታ አትቀመጥ። get out of the door and try, and when you try enemies will come from everywhere። ከአየር ላይ፣ ከምድር ላይ፣ ከመንደር ውስጥ፣ ከኢንተርናሽናል ይመጣሉ። አንተ ግን ህልምና ራእይ አምላክን ከያዝክ ሰንጥቀህ ታልፈዋለህ። በመላው ዓለም ኢኮኖሚ እንደ ዌቭ ነው የሚሄደው። ከፍ ይላል፣ ዝቅ ይላል፣ ከፍ ይላል፣ ዝቅ ይላል። አሜሪካ በ1930ዎቹ the great depression የሚባል ኢኮኖሚ ነበር። ኢኮኖሚ በሙሉ ክራሽ ያደረገበት፣ በኒውዮርክ ያሉ ቢሊዮነሮች በሙሉ ኦቨርናይት ዜሮ የገቡበት፣ አሜሪካኖች ለዳቦ፣ ለጨው፣ ለስኳር የተሰለፉበት ጊዜ ነበር። ነገር ግን ያ የጨለማ ጊዜ፣ ያ የድህነት ጊዜ በመጣ ጊዜ ተስፋ ቆራጮች ብዙ ቢሊዮነሮችና ሚሊዮነሮች ከኒውዮርክ ፎቅ ራሳቸውን ወርውረው ገደሉ። ለምን? እንደሚያልፍ ስላላስተዋሉ። ከዛም በኋላ ብልህ መሪዎች መጡ፣ እንደ ፕሬዚደንት ሮዝቬልት የመሳሰሉ ትላልቅ ኢኮኖሚክ ሬቮሉሽንና ኢኮኖሚክ ፕላን መጡ። ኢኮኖሚ የሚቀየር ነው፣ ሁኔታ የሚቀየር ነው።
ጦርነት የሚቀየር ነው። ዘረኝነት የሚቀየር ነው። እነዚህ ነገሮች ሁሉ ያልፋሉ። የማያልፍ የሰው ሕይወት ነው። አንድ ነገር ሁልጊዜ ይታየኛል። በኢትዮጵያን አየር መንገድ በአውሮፕላን ሁልጊዜ ስንሄድ የሚንገጫገጭ አውሮፕላን አልወድም። ልክ አውሮፕላኑ መንገጫገጭ ሲጀምር ፓይለቶቹ ሲት ቤልት አብሩ ይላሉ። ሆስተሶቹ ይመጡና እንደዚህ ይላሉ፣ በሚያንገጫግጭ አየር ውስጥ እያለፍን ስለሆነ ቀበቷቸውን እሰሩ ይላሉ። ከዛ ውስጥ የምወደው አንድ ቃል ነው፣ እያለፍን ስለሆነ